ሰላም እንደምን አላችሁ ውድ የዩቲዩብ ተከታታዮች። በዛሬው ትምህርታችን ስሎፕ ሂል ሼድ ኮንቱር ኤንድ አስፔክት አናሊሲስ ፍሮም ዲጂታል ኤሌቬሽን ሞዴል ኢን QGIS የሚል ነው ርዕሳችን። ውድ የዩቲዩብ ተከታታዮች እንግዲህ ዲጂታል ኤሌቬሽን ሞዴል አናሊሲስ መሬትን ቅርጽና ባህሪ ለመረዳት ይረዳናል ማለት ነው። እንግዲህ በዛሬው ትምህርታችን በQGIS ውስጥ ስሎፕ ማፕ፣ ሂል ሼድ ማፕ፣ ኮንቱር ማፕ እና አስፔክት ማፕን በመፍጠር ለኢንቫይሮንመንታል ፕላኒንግ፣ አግሪካልቸራል፣ ሃይድሮሎጂክ እና ለፕላኒንግ ስራዎች ጠቃሚ የሆኑ የመሬት አቀማመጥ መረጃዎችን ለማውጣት ይረዳናል ማለት ነው። በዚህ ትምህርት እንግዲህ የመጀመሪያው ስራችን የሚሆነው ስሎፕ ነው። እንደምታዩት ስሎፕ ይህን ይመስላል። ይሄ ፋይናል አውትፑታችን ሰርተን የምናገኘው ይሄን ይመስላል። እንደምታዩት ይሄ ጥቁር ያለው አካባቢ እዚህ ጋር ጥቁሩ በጣም ጀንትል የሆነ ስሎፕ ነው። እዚህ ደግሞ ቀይ የሆነው እዚህ ጋር እንደምታዩት፣ እዚህ አካባቢ ደግሞ ስቲፕ የሆነ ስሎፕ ነው። እንግዲህ ይሄ ዝም ብሎ ብቻ አይደለም የሚሰራው። QGIS ተጠቅመን ጀነሬት ማድረግ ብቻ አይደለም፣ ስሎፕን መስራት አይደለም ጥቅሙ። ዋናው ፐርፐዙ አላማው ምንድን ነው? መሬት ምን ያህል ገደላማና ምን ያህል ደልዳላ እንደሆነ ለመወሰን ይጠቅመናል ማለት ነው። ይህን ስሎፕ የመስራት ዋናው አላማችን እዚህ ነው ማለት ነው። ጥቅሙ ደግሞ ስንሄድ ሶይል ኢሮዥን ሪስክን አሰስ ለማድረግ ይጠቅመናል ማለት ነው። በሩዜል ሞዴል ላይ ኤልኤስ ፋክተር ወይም ስሎፕ ስቲፕነስ እና ስሎፕ ሌንግዝ በማዋሃድ ለሶይል ሎስ አሰስመንት ፓራሜትር አንዱን ኤልኤስ ፋክተር ፓራሜትርን ዲተርማይን እናደርግ ይጠቅመናል ማለት ነው። ሌላው ኢንፍራስትራክቸር ሮድ ዲዛይን፣ የተለያዩ ኢንፍራስትራክቸርን ዲዛይን ለማድረግ ስሎፕ ማወቅ ስለሚያስፈልገን አንድ ጥቅም አለው ማለት ነው። አግሪካልቸራል ላንድ ሱቴቢሊቲ፣ እንግዲህ የእርሻ መሬቶች በጣም ስቲፕ የሆነ ቦታዎች ላይ መተረስ የለባቸውም። ጀንትል ስሎፕ ላይ ነው እርሻ ቦታ ምቹ የሆነው ማለት ነው። ስለዚህ ያንን ዲተርማይን እንድናደርግ ይጠቅማል ማለት ነው። ሶስተኛ ላንድ ስላይድ ሰሴፕቲቢሊቲ ወይም የመሬት ማንሸራተት ተጋላጭነትን ዲተርማይን እንድናደርግ ይጠቅማል ማለት ነው ስሎፕ። በሁለተኛ ደረጃ እንደምታዩት ሂል ሼድ ነው። ሂል ሼድ ማፕ ወይም የጥላ ማፕ የሚባለው ይሄን ይመስላል። ይሄ ደግሞ ዋና ፐርፐዙ ይሄን የምንሰራበት ዋናው ፐርፐዝ ቤተር ቪዥዋላይዜሽን ነው። ይሄ 3D ላይ ማፕ ክሬት እንድናደርግ እና ቤተር ቪዥዋላይዝ በጥሩ እይታ እንዲኖረው የመሬት ገጽ በጥሩ እይታ እንድናየው ያደርገናል ማለት ነው። ዋና ፐርፐዙ ጥቅሙ ጋር ስንሄድ ሂል ሼድ አንደኛው ካርቶግራፊክ ማፕ ዲዛይን፣ የካርቶግራፊክ ማፕ ዲዛይን ይጠቅመናል። ቴሬን ኢንተርፕሬቴሽን ወይም የመሬት ገጽታን ትርጓሜ ይጠቅመናል ማለት ነው። ሳይት ቪዥዋላይዝድ ለማድረግ ሪፖርቲንግ ኤንድ ሪፕሬዘንቴሽን ይጠቅመናል ማለት ነው። በሶስተኛ ደረጃ የምናየው ኮንቱር ነው። እንደምታዩት ኮንቱር ማፕ ወይም ኤሊቬሽን ላይ ማፕ የሚባለው የከፍታ መስመሮች መሰረት አድርጎ ክሬት የምናደርገው ነው። እዚህ ጋር እንደምታዩት ሬጉላር ኢንተርቫል ነው ያላቸው፣ ከአንዱ ወደ አንዱ ምንም አይነት ልዩነት የሌላቸው። በ50 ከሆነ 50 እዚህ ጋር እንደምታዩት 2350 እዚህ 2300 ነው። እንግዲህ ይሄ ሬጉላር በሆነ ኢንተርቫል የመሬትን ገጽታ ለማሳየት ነው ዋና ዓላማው ማለት ነው። ኮንቱር ማፕ ክሬት ማድረጉ ዋናው ጥቅም ምንድን ነው? ቶፖግራፊክ ማፒንግ ነው። ቶፖግራፊክ ማፒንግ ይህን ወይም የመሬት አቀማመጥ ካርታ ለመስራት ይጠቅመናል። ኢንጂነሪንግ ኤንድ ኮንስትራክሽን ፕላኒንግ፣ ይሄ ለኢንጂነሪንግ እና ኮንስትራክሽን ፕላኒንግ ወይም ለግንባታ እቅዶች እንዴት ከቴንዲ ፊል ምን ያህል ፊል አለው ምን ያህል ከት አለው ብለን ዲዛይን ለማድረግ ፕላን ለማድረግ ይጠቅመናል ማለት ነው። ዋተርሼድ እና ድሬኔጅ ዲሊኔሽን ይጠቅመናል ማለት ነው። ይሄ
ኮንቱር ማፕ መስራቱ ማለት ነው። ዝም ብሎ ብቻ መስራት ብቻ ሳይሆን ለምንድን ነው የምንሰራው፣ አላማው ለምንድን ነው ወይስ ለምን ጥቅም አለው የሚለውን ነገር ከዚህ ጋር ይህን ይመስላል ማለት ነው። በመቀጠል በአራተኛ እና መጨረሻ ደረጃ የምናየው የአስፔክት ማፕ ወይም ስሎፕ ዳይሬክሽን ማፕ የሚባለው ነው። የቁልቁለት አቅጣጫ የስሎፕ አቅጣጫን ዲተርማይን ለማድረግ ወይም ለማሳየት ወደ የትኛው አቅጣጫ ስሎፕ ፌስ እንደሚያደርግ ለማየት የሚጠቅመን ነው። እንደምታዩት እዚህ ጋር ይህን ይመስላል። ይህን የመሰለ ነው እንግዲህ ስሎፕ ዳይሬክሽን የሚያሳይ ነው። በሳውዝ፣ በኖርዝ፣ በዌስት፣ ኢስት እና ሳውዝ ኢስት፣ ሳውዝ ዌስት እያለ የስሎፕን አቅጣጫ ለማወቅ ይጠቅመናል ማለት ነው። ዋናው አፕሊኬሽን ወይም ጥቅሙ ጋር ስንሄድ ሰንላይት ኤክስፖዠርን አይደንቲፋይ ለማድረግ ወይም የፀሐይ ብርሃንን መጋለጥን ለመለየት ይጠቅመናል ማለት ነው። ይሄ ለእርሻና ለፀሐይ ኤነርጂ ወሳኝ ነው ማለት ነው። ሌላው ቬጂቴሽን ማክሮክላይሜት ስተዲ ይጠቅመናል። ይህን ለእጽዋትና ለአየር ንብረት ጥናት የሚጠቅም ነው ማለት ነው። ይህንን ስራ መስራት ዝም ብሎ መስራት ብቻ ሳይሆን ጥቅሙ ይህን ይመስላል ማለት ነው። ላንድ ዩዝ ፕላኒንግ ኤንድ ሶይል ሞይስቸር አናሊሲስ ነው የሚለን የመሬት አጠቃቀም እቅድና የአፈርና እርጥበት ትንተናን ለመስራት ይጠቅማል ማለት ነው። ውዴት ተከታታዮች እንግዲህ ላይክ፣ ሼር በማድረግ ኮሜንት በማድረግ ቪዲዮውን ለቻናሉ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየኩኝ ወደ ዋናው ስራችን እንሄዳለን ማለት ነው። እንግዲህ ይህን መግቢያውን ይህን ካልን ቀጥታ ይህን እያንዳንዱ ስቴፕ ባይ ስቴፕ እንሰራለን ማለት ነው። ከዲጂታል ኤሌቬሽን ሞዴላችን ውጭ ሙሉ እናጠፋለን። እዚህ ጋር እንደምታዩት እነዚህን አጠፋቸዋለሁ ማለት ነው። ይህንን የማያስፈልገንም ይህን እናጥፋና እንደ አዲስ ስቴፕ ባይ ስቴፕ እንሰራለን ማለት ነው። ዲጂታል ኤሌቬሽን ሞዴላችን ይህን ይመስላል። ስለዚህ የመጀመሪያው ስራችን የሚሆነው ስሎፕ ነው የምንሰራው። ስሎፕ እንዴት አድርገን እንሰራለን? ቀጥታ እዚህ ጋር እንደምታዩት ኪውጂአይሳችንን ከከፈትን በኋላ ወዴት ነው የምንሄደው? ራስተር ጋር እንሄዳለን። ራስተር ጋር ከሄድን በኋላ ስሎፕ ለመስራት አናላይሲስ የሚላል እዚህ ጋር እንደምታዩት አናላይሲስ እንሄዳለን። ከዛ ስሎፕ የሚላል እዚህ ጋር እንደምታዩት ስሎፕ ጋር ክሊክ አደርጋለሁ። ኢንፑት ሌየራችን ያው ዲጂታል ኤሌቬሽን ሞዴላችን ነው። በመቀጠል እንግዲህ የአውትፑት ሌየራችን የት ላይ እንደሚቀመጥ በዲፎልት የተቀረውን አክሴፕት ካደረግን በኋላ እመርጣለሁ ማለት ነው። አውትፑት ዳታዬ የሚቀመጥበትን ቦታ እመርጣለሁ ማለት ነው። እዚህ ጋር መጥቼ ስሎፕ ዋን ልበለው። ስሎፕ በፊት ሰርች ስለነበረ ስሎፕ ዋን ብዬ ሴቭ አደርጋለሁ። ከዚህ በኋላ ራን እለዋለሁ ማለት ነው። ራን እለዋለሁ። እንደምታዩት ስሎፕን ክሬት አደረገልኝ ማለት ነው። ክሬት አድርጎ ጨርሶልኛል። እዚህ ጋር እንደምታዩት ከ0 እስከ 72.05 ድረስ ሚኒመሙ 0 ነው፣ ማክሲመሙ 72 ነው ማለት ነው። ይህን የመሰለ ስሎፕ ዳታ ጄነሬት አደረኩኝ ማለት ነው። በመቀጠል ምንድን ነው የምሰራው? ፊልድ ሼር ነው። አሁንም ቀጥታ ራስተር ጋር ሄዳለሁኝ። ከዛ አናሊሲስ ሄድና ፊልድ ሼድ የሚለውን ክሊክ አደርጋለሁ። እዚህ ጋር ኢንፑት ዳታዬን የምመርጠው ጊዜም ቢሆን ዲጂታል ኤሌቬሽን ሞዴል መሆን አለበት። ከዚህ በኋላ እዚህ ጋር እንደምታዩት ዜድ ፋክተር፣ ስኬል ሬሾ ይላል። እነዚህ ባይ ዲፎልት እንቀበላለን። አዚሙዝ ኦፍ ዘላይት ይለናል። 315 ዲግሪ ነው። ይህንን እንዳለ ባይ ዲፎልት እንቀበላለሁ። አልቲቲዩድ ኦፍ ዘላይት ደግሞ 45 ዲግሪ ነው። ይህንን ምንም አልነካካም። ባይ ዲፎልት አክሴፕት አደረግና ታች መጥቼ ሴቭ አደርጋለሁ ማለት ነው። ፊልድ ሼድ ዶት ብዬ ሴቭ አደርጋለሁ ማለት ነው። ይህን አንድ ልበለው፣ በፊት የሰራው ዳታ ስለነበረ ራን አደርጋለሁ። እንደምታዩት ፊልድ ሼድን ሰርቶ ጨርሶልኛል። እንግዲህ በሶስተኛ ደረጃ የምሰራው ኮንቱር ነው።
ኮንቱር ስትሰሩ እንግዲህ የራሳችሁን ኢንተርቫል ማስቀመጥ አለባችሁ። አሁን የት ነው የሚሄደው? ቀጥታ ራስተር ሄዳለሁኝ። ከዛ እዚህ ጋር እንደምታዩት ኤክስትራክሽን ይላል። ኤክስትራክሽን ወታች ዝቅ ስንል መጨረሻ አካባቢ ኮንቱር የሚላል እዚህ ጋር እንደምታዩት ኮንቱር የሚለውን ክሊክ አደርጋለሁ። እዚህ ጋር ምን ጊዜም ቢሆን አሁንም መርሳት የሌለባችሁ ኢንፑት ሌየሬን ዲጂታል ዲቪዥን ሞዴል ነው የማደርገው። እዚህ ጋር ኢንተርቫል ቢትዊን ኮንቱር ነው የሚለው። በመቶም በ50 ማድረግ ያላችሁ እኔ በ50 እንግዲህ እንደ ፍላጎታችሁ ነው። ከዚህ በኋላ ቀጥታ ታች ይመጣና አውትፑት ኔሜን እሰጣለሁ ማለት ነው። ኮንቱር ብዬ ሴቭ አደርገዋለሁ። ከዚያ በኋላ ራን እላለሁ ማለት ነው። እንደምታዩት ኮንቱር ላይ እኔም በዚህ መንገድ ሰርቶልኛል ማለት ነው። ይህን ኮንቱር ላይኑን ሌብል ማድረግ እችላለሁ። ራይት ክሊክ ፕሮፐርቲ ገባና ሌብል ላይ ሄጄ ሲንግል ሌብል ሄዳለሁ። ሲንግል ሌብል ከሄድኩ በኋላ እዚህ ጋር መጥቼ በኤሊቬሽን ቫሊዩን ኤሊቬሽን አደርገዋለሁ። ይህንን ፎንት ታይፑን ታይም ኒው ሮማን አድርገውና ፎንት ሳይዙን ጨመር ላድርገው። ከዚህ በኋላ ይህንን ምናልባት እንዲታያችሁ እዚህ ጋር የራሳችሁን ፎንት ከለር መቀያየር ትችላላችሁ። እኔ ይህንን ምረጠውና አፕላይ ኦኬ ልበለው። ምናልባት የሚታይ ከሆነ አይታይም። ይሄ ፎንት ከለራችሁን መቀያየር ትችላላችሁ። አፕላይ ኦኬ። እንደምታዩት ይህን ይመስላል። ኮንቱሩን ካቴጎሪ ማድረግ ትችላላችሁ። ሲምቦሎጂ ገብተን ካቴጎራይዝድ ማድረግ እንችላለን። በኤሊቬሽኑ እዚህ ክላሲፋይ ላድርገውና በዚህ መልክ እንደምታዩት ኮንቱራችንን ክላሲፋይ አድርገን እንዲህ ማሳመር እንችላለን ማለት ነው። እዚህ ጋር እንደምታዩት ይህን የመሰለ ኮንቱር ላይን ጀነሬት ማድረግ እንችላለን ማለት ነው። እንግዲህ የመጨረሻው ስራችን የሚሆነው ምንድን ነው? አስፔክት ነው። አስፔክትን እዚህ ራስተር ላይ እመጣለሁ። አናላይሲስ ጋይድ እና መጀመሪያ ላይ እንደምታዩት መጀመሪያ አካባቢ ላይ አስፔክት የሚላል አስፔክትን እመርጣለሁ። ኢንፑት ጊዜም ቢሆን ዲጂታል ዲቪዥን ሞዴል ነው። ከዛ በታች እመጣና አውትፑት ኔሜን እዚህ ጋር እንደምታዩት አስፔክት የሚለው ጋር መጥቼ አስፔክት 1 ብዬ በፊት አስፔክት ሌላ ስለሰራሁበት ራን እለዋለሁ። እንደምታዩት አስፔክት ማፔን በዚህ መንገድ ጀነሬት አደረኩ ማለት ነው። ወደ ቲክታችን እንግዲህ እንደምታዩት የዛሬው ትምህርታችን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንልን። ቪዲዮውን እንግዲህ ላይክ፣ ሼር፣ ኮሜንት በማድረግ አዲስ ስራዎች ይዘርሳችሁ ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየኩኝ ሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንልን። ቻው።